Shannon che pare questo ancora hai da nemo già si da un che si sono annati vedello balu morale nemos Logas ne galantemo magano ai risorni Maaya barates damo fincheremo havalle tenne jefsisate qixawara keru yilishonke መላው የኢትዮጵያ ሕዝብ በዓሉ የኢትዮጵያ የዓለም በመሆኑ ሁላችንም እንኳን አደረሰን እያልኩ በዚህ በተሰጠኝ አጭር ጊዜ ውስጥ የሲዳማ ዘመን መለወጫ የፍቼ ጫምበላላ ቅቡልና ድንቅ የአከባበር እሴቶች ቅቡልና ድንቅ የአከባበር እሴቶች በሚል ርዕስ አጭር ዝግጅት አቀርባለሁ። የሲዳማ ዘመን መለወጫ ፍቼ ጫምበላላ እንደ አውሮፓ አቆጣጠር በ2015 በማይዳሰስ የዓለም ቅርስነት as intangible world heritage በዩኔስኮ የተመዘገበ የነባር ባህል የሰው ልጅ ቅርስ ውርስ intangible cultural heritage of humanity ነው። ከላይ በርዕሴ ውስጥ ቅቡልና ድንቅ የአከባበር እሴቶች ያልኩበት ምክንያት የአከባበር እሴቶቹ ይዘቶች በዩኔስኮ መስፈርት ቅቡልነትን አግኝተው በዓሉን ፍቼ ጫምበላላን በዓለም ቅርስነት ለመመዝገብ ያበቁ ቅቡልና ድንቅ እሴቶች ከመሆናቸው አንፃር ነው። ይህ የሲዳማ ዘመን መለወጫ ፍቼ ጫምበላላ በዩኔስኮ የተመዘገበው በቋንቋው በሲዳሙ አፎ ፍቼ ጫምበላላ ሲዳሙ ደጋ ድሩ ሶሮ አያና በሚል ቃል በቃል በሲዳማ በላቲን ሲዳማ በሚጽፈው ቃል በቃል ፍቼ ጫምበላላ ሲዳሙ ደጋ ድሩ ሶሮ አያና በሚል መጠሪያና በሚል ስሙና እንዲሁም በእንግሊዝኛ ኒው ይር ፌስቲቫል ኦፍ ዚ ሲዳማ ፒፕል በሚል መጠሪያ በሚል ስም ከመሆኑም በተጨማሪ በዩኔስኮ በተመዘገበበት ፋይል ውስጥ ፋይል ነምበር የፋይል ቁጥር 01054 ፋይል ነምበር 01054 ውስጥ ክዋናዊ ጥበባት ያሉት መሆኑ ማህበራዊ አሳታፊነት ያለው መሆኑ ዑደታዊነቱ በየዓመቱ የሚከበር መሆኑ እና ቅደም ተከተላዊ ደማቅ የአከባበር ሂደቶች ፌስቲቭ ኢቨንትስ እንዲሁም በውስጡ ዘርፈ ብዙ ዕውቀት ያዘለ መሆኑ እና ስለ ዓለምና ስለ ተፈጥሮ ቅቡል የአከባበር ድርጊቶችንና እሴቶችን ያዘለ መሆኑ እንዲሁም ድንቅና ደማቅ ፍቺ አዘል ተምሳሌታዊ ውክልናዎችን ሲምቦሊካል ሪፕሬዘንቴሽንስ በዓለም ላይ የአንድ ባህል ውስጥ ያለ የስልጣኔ አሻራ ነው። ይሄ በታላላቅ አንትሮፖሎጂ አጥኚዎችን የተነገረ ጉዳይ ነው። በሲዳማ ባህል ውስጥ እጅግ በርካታ ተምሳሌታዊ ምልክቶች አሉ። ሁሉ ጋር ተምሳሌታዊ ምልክት ነው። ቅድም ሲገለጽ እንደነበረው ዛሬ ሻፌታ ለሲዳማ እንደውም ትራንስፎርምድ ሆኖ ወደ አዋሳ ልንገባ ስንሄድ መግቢያ ላይ በትልቁ ገዝፎ እያየን ነው። በሻፌታ ወደ ውስጥ የምንገባው የአንድነት ተምሳሌት ነው። ለምን ሻፌታ ፍቼ በጋራ የሚባላበት በመሆኑ በኋላ አነሳዋለሁ የተምሳሌትን ጉዳይ እና ድንቅ ደማቅ ፍቺ አዘል ተምሳሌታዊ ውክልናዎች ያዘለ ባህል ነው። በመበየኛነት በመገለጫነት በዩኔስኮ ፋይል ውስጥ በጽሑፍ ሰፍሯል። ይሄ አባባል ይሄንን እዚህ ውስጥ የሚገኝ አንድ ጓደኛዬ በእንግሊዝኛ የጻፈው መጽሐፍ ውስጥ ምንጩን መጠቅሳለሁ። አበበ መሪሞ በሲዳማ ዞን ባህል ቱሪዝም ስፖርት መምሪያ በነበረበት ጊዜ ከጻፈው መጽሐፍ የመጽሐፉ ርዕስ በእንግሊዝኛ ፍቼ ጫምበላላ ኤንድ ካልቸራል
ቫሉስ ኦፍ ሲዳማ በሚል ርዕስ ባሳተመው መምሪያው ባሳተመው ገጽ 30 ውስጥ የተጠቀሰውን እውነታ ነው። ምንጭን እየጠቀስኩ ነው የምናገረው። ከዛ ነው ያገኘሁት፣ ከሌላ ከየትም አይደለም። እና ገጽ 30 ውስጥ የሲዳማ ዘመን መለወጫ የፍቼ ጨምበላላ አከባበሩ ከጅማሬው እስከ ማሳረጊያው የሚገርም ነው። ባህሉ በጣም ትራንስፎርሜት እየሆነ ነው የመጣው። ማሳረጊያ ማለት በሲዳማ ባህል ዛሬ ማሳረጊያ ሲሉ እነሱ አስደምሞኛል። በባህሉ ውስጥ ማሳረጊያ የሚል ቃል አለ። ማሳረጊያ ማለት በሲዳሙ አፎ ኪፊቼ ፍቼ እንደው ከላኦ እስከ ክፍቼ ነው የሚከበረው። ክፍቼ ማለት ልክ ዳግማይ ተንሳይ ፋሲካን አክብረን መጨረሻ ላይ ዳግማይ ተንሳይ ብለን እንደምናከብረው ክፍቼ የሚባል አከባበር አለ በባህሉ ውስጥ። አሁን ያ ትራንስፎርም ሆኖ እዚህ ማሳረጊያ በሚል ሲጠቀስ በጣም ነው ያስደመመኝ። ብዙ ያስደመሙኝ ነገሮች አሉ። በባህሉ ውስጥ ያለው ሻፌታ በክልል ምርጫ ላይ ራሱ ለሲዳማ እንደ ተምሳሌት ሆኖ መጠቀም መደረጉ አስደምሞኛል። ይሄ ራሱ ስልጣኔ ነው። አባቶች ያቆዩትን አሻራ ወደፊት አስቀድሞ በማምጣት መጠቀም ትልቅ እውቀት ነው። የሲዳማ አባቶች ባህል ውስጥ ያለው ተዝቆ የማያልቅ እኔ ቁርታ አርጎልኝ ለሁለተኛ ዲግሪ ማስተርስ አዲስ አበባ ዩኒቨርሲቲ ኢትዮጵያ ሊትሬቸር ኤንድ ፎክሎር ስማር ዶክተር መምህር የፍቃዱ አዘዘ በጣም የሚያከብረኝ የሚወደኝ ሎጂክ ግሪክ ውስጥ ተጀመረ ሲለኝ ተማሪዎች ባሉበት ነው ስሜታዊ ሆኜ ዶክተር የሲዳማን ሀዮ ማን አየውና ነው እኛ የጉያችንን ሳናቅ የቆጡን እያደነቅን ያለን ብዬ ተናገርኩ። አንተ በሲዳማ ተረክፈሃል ያለኝ፣ አዎ ተረክፌያለሁ። በምን በስሪንጅ ነው እንደተሰጠህ አለኝ። አዎ በስሪንጅ ነው። እና ስለ ሎጂክ ነገርኩት። ግሪክ ውስጥ የሌለ የሎጂክ አይነት የሎጂክ ፈርጆች ሀዮ ሀየማ፣ ሀዮ ሀይሳ፣ ሀዮ ፋሻ፣ ሀዮ ቃላ 4 ፈርጆች አሉት። ሀዮ ሀያማ በሀዮ መከራከር ነው። ገና ህፃናቱን የቤት ውስጥ ሲዳማ በሀዮ ነው የሚያሳድገው። ሀየመ የትበቋው ቃቆሉ ኮኮ ይሄ ከራቶ ኮኒ አለ ዲያሻህ ዲዶቴሙ ድዋቶ ዲካኤሙ በዚህ ነው የሚያሳድገው። ወደ ሌላ አርስት መሄድ ይሆንብኛል። የታጨቀ እውቀት ተጠምቶ ተዝቆ ማያልቅ ያልወጣ እና ዘርፈ ብዙ እውቀት በውስጡ የታጨቀ መሆኑ ዕለቱን ለማወቅ ከሚከወን የስነ ከዋክብት ምልከታ እስከ ክፍቼ እስከ ማሳረጊያ ዕለት በቅደም ተከተል የሚከወን 11 ማዕቀፎች አሉት። ፍቼ 11 አበይት ማዕቀፎች አሉት። 11ዱ ማዕቀፎች ደግሞ በውስጣቸው እንደዚሁ 2-3 ዘርፎች አላቸው። 11ዱን ነው አሁን ጠቅሜ ጊዜን ማበቃው ጊዜያችሁን ላለመውሰድ 11ዱን እጠቅማለሁ። የመጀመሪያው ላኦ ነው፣ ምልከታ ስነ ከዋክብትን በመመልከት የስነ ከዋክብትን ዑደት በመመልከት ፍቼ ዕለቱ መቼ እንደሚውል ቀኑን ለመለየት ለማወቅ በአያንቶች በስነ ከዋክብት ምልከታ ጠበብት የሚከወን የከዋክብት ፍኖት እንቅስቃሴ ምልከታ ነው። ሁሌ በወር አንዴ አገናና ጨረቃ ማለት ነው። አገና ማለት በካልቻ ትልቁ ኮከብ መጠሪያ ያለው ትልቅ ኮከብ ለመቀዳደም ጎን ለጎን ይመጣሉ። የሚገርም ነው። አንዳንዴ በካልቻ ይቀድማል፣ አንዳንዴ
ጨረቃ ትቀድማለች። ለምን ይሆናል? ይሄን ምለው ነገር የለኝም። በከልቻ ተለቅ ያለው ኮከብ በእንዲህ ከጨረቃ ጋር ለመቀዳደም የሚመጣው በሌሎች ኮከቦች ታጅቦ ነው። ግሩፕ ኦፍ ስታርስ ታጅቦ ነው። በከልቻና ከዋክብቱ አንድ ላይ የጋራ መጠሪያቸው ቡሳ የሚል መጠሪያ ያላቸው ቡሳ እና በፉክክሩ አንዳንዴ ቡሳ ከበከልቻና የከዋክብት ቡድኑ ጨረቃን ይቀድማታል። አንዳንዴ ደግሞ ቡሳን የበከልቻንና የከዋክብቱን ቡድን ጨረቃ ትቀድማለች። ከቡሳ ግሩፕ ውስጥ አንዷም ኮከብ ጨረቃን ከቀደመች ቡሳ ቡድኑ ግሩፕ ኦፍ ስታርሱ ቀደመ ይባላል። በቋንቋ በሲዳሞ ፎቃሪኖ ሳይኖ በልጧል አልፏል ይባላል። ጨረቃ ከቀደመች ማኒኖ ጋቲኖ ከስሟል ቀርቷል ተበልጧል ይባላል። አያንቶች የሥነ ከዋክብት ምልከታ ጠበብቱ በእንዲህ አይነቱ የምልከታ ስሌት ፍቺ በእንዲህ አይነቱ ስሌት ፍቺ መቼ እንደሚውል ቀኑን በምልከታ ይለያሉ። በዚህ ቀን ይውላል ብለው እንግዲህ ከላኦ ከምልከታ የሚቀጥለው ማዕቀፍ ፋጆ ነው። ፋጆ ፈቃድ ነው። ፋጆ የሚል መጠሪያ ያለው ነው። እናም አያንቶቹ የሥነ ከዋክብት ምልከታ ጠበብቱ ቀኑን ለጎሳ መሪዎች በመንገር ፍቼ መቼ እንደሚውል ቀኑ ለብዙሃኑ በገበያ እንዲለፈፍ የጎሳ መሪዎችን ፍቃድ ይጠይቃሉ። አያንቶቹ ቀኑን በቅድሚያ ለጎሳ መሪዎቹ መንገር ማሳወቅ ግዴታቸው ነው። የጎሳ መሪዎች ቀኑን ለብዙሃኑ በገበያ እንዲለፈፍ መፍቀድ ወይም አለመፍቀድ ባህሉ ያጎናጸፋቸው የፈቃጅነት መብት ወይም ስልጣን ነው። የጎሳው መሪዎች አንዳንዴ በአካባቢያቸው ከተከሰተ ሁኔታ አንጻር ማለትም በአካባቢው ከተከሰተ ወረርሽኝ ተስቦ የጎሳ ግጭት ወዘተ አንጻር በዛ ዓመት በዓሉ በአደባባይ በብዙሃን እንዳይከበር ከክስተቱ አንጻር ላይፈቅዱ ይችላል። ከፋጆ ከፈቃድ የሚቀጥለው ማዕቀፍ ላላዋ ነው። ልፈፋ የሚል መጠሪያ ያለው ነው። ላላዋ ልፈፋ ፍቼ ዕለቱን መቼ እንደሚውል በገበያ በልፈፋ ለብዙሃን የማሳወቅ ልፈፋው በዓሉ ያለምንም ግጭት በጋራ በሰላም እንዲከበር የሚል ከአካባቢው የጎሳ መሪ የተላለፈን ጠንካራ መልእክት የማስገንዘብ የማስተላለፍ የማሰማት ሁኔታንም ያካትታል። ላላዋ ልፈፋው አከዋወን አለው። ለፋፊው ዘንግ ላይ ቆዳ ሰቅሎ ዘንጉን ወደ ላይ ይዞ ቆዳው ከፍ ብሎ እየታየ በገበያ ቀን ገበያ ውስጥ ድምፁን ከፍ አድርጎ ላላዋ 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 እያለ በመንቀሳቀስ ድምፁን ሁሉም እንዲሰማና ምልክቱን ቆዳውን ሁሉም እንዲያይ አድርጎ ከፍታ ቦታ ላይ ሄዶ ይቆማል። ገበያተኛው የልፈፋው መልእክት ምንነት ለመስማት ለፋፊው ወደ ቆመበት በመሄድ በዙሪያ ይቆማሉ። ለፋፊው ድምፁን ከፍ አድርጎ መልእክቱን ያሰማል። የዚህ አይነቱ ልፈፋ በባህሉ ውስጥ ለሌሎች ጉዳዮችም የሚከወን በመሆኑ ትራዲሽናል ሚዲያነቱ ከፍተኛ ፋይዳ ያለው የቀደምት ስልጣኔ አሻራ ነው። ክቡራን አድማጮቼ የስልጣኔ አሻራዎች ምን ናቸው ብለን ብንል ጊዜ መቁጠር፣ ካላንደር ሲስተም፣ ሚዲያ ኮሚኒኬሽን፣ ቅድም ያልኳችሁ ተምሳሌታዊ ውክልናዎች፣ ቅድም ያልኳችሁ ሪዝኒንግ፣ ራሽናል ቲንኪንግ፣ ሎጂክ፣ ሌሎች በርካታ ነገሮች በዓለም ላይ የሚነገሩ የስልጣኔ አሻራ የሚባሉ በሲዳማ ባህል ውስጥ አሉ። ይሄን ውሸት እንዳትሉኝ። ለምሳሌ ሞኔታሪ ዩኒት ከባርተሪንግ እኮ ባርተሪንግ እቃን በቃ መለወጥ ነው። ሲዳማ እኮ ገንዘብ ነበረው ወማሻ አለ እኮ አሻራው ዛሬም እኮ ወማሻው አለ።
በቅርስነት እና ይሄ ለለዋ ትራዲሽናል ሚዲያ ነው ለሲዳማ። ሲዳማ በመጀመሪያ ኢንፎርሜሽን ነው የሚያስቀድመው። ሲገናኝ ሰላምታ ሲሰጣጥ ከሰላምታ ኢንፎርሜሽን መረጃን ያስቀድማል። ባግሪ ማይኖ ብሎ ነው የሚጠይቀው። በኋላ ነው አቲ ከሄረው ላሉ ከሄረው ሳላ በኋላ ነው አገር ሰላም ነው አንተ ደህና ነህ ከብቱ ደህና ነው ልጆች ደህና ናቸው የሚለው እንጂ አገር ስለ አገር ምን አለ? ስብሰባ ላይ ሰንጎ ስብሰባ ላይ ሲቀመጥ ሲዳማ የመጀመሪያው ነገር መረጃ ነው። የሀገር ጉዳይ ምን አለ ባድሪ ማለት ተብሎ ከዋቶ ጎሪ ነው። በዚህ በኩል እንዲህ አይነት ነገር አለ፣ በዚህ በኩል እንዲህ አይነት ነገር አለ ተብሎ ነው ወደ ዋናው ጉዳይ የሚገባው። ኢንፎርሜሽን ትልቅ ሀብት ነው፣ ትልቅ እውቀት ነው። ከፍቼ በፊት ባሉት ቀናት ጭሜሳዎች፣ ብቁ አረጋውያን፣ ወማዎች፣ ብሁት አረጋውያን፣ ጋናዎች፣ ቃርቻዎች፣ የባህላዊ እምነቱ ካህናት፣ ብቁ የሆኑ በጭሜሳነት ውስጥ ያለፉ የጎሳ መሪዎች ከ15 እና ከ2 ሳምንት ላላነሱ ቀናት በየግላቸው የጾም ጸሎት ሱባኤ ያካሂዳሉ። የጾም ጸሎት አከዋወኑ ሙሉ ቀን ምግብ አይበሉም። የጸሎታቸው ፍሬ ጉዳይ ሳይንኬ አልቢሃ ኤሊንክ። የሚገርም አባባል ነው። ያለፈውን እለፈን መጪውን ተመቸን። ይሄ ነው ዋናው ቃል ሳይንኬ አልቢሃ ኤሊንክ። እኔ በሲዳማ ሬዲዮ ስሰራ በየጊዜው ሄጄ ሁሉም ቦታ ላይ በአይን በቀጥታ በፕራክቲካሊ ከመጀመሪያ መረጃ ምንጭ ሲሉ ካየሁት ነው። እና ያለፈውን እለፈን ለራሳቸው አይደለም ለሀገር ነው። የጾም ጸሎቱ አከዋወን ምግብ ከመብላቱ ውጪ የሲዳማን ባህላዊ ሴማ የሲዳማን ባህላዊ ብልኮ ለብሰው ከውስጥ ሙሉ በሙሉ እርቃናቸው አይለብሱም ልብስ የሚባል ነገር። ይሄ ከምንም ነገር ንክኪ ነፃ የመሆን ጉዳይ ነው። ከምንም ንክኪ አይደለም። እሱ በዛ ጾም ጸሎት በሚያካሂዱበት ጊዜ ከሌላ ነገር ድሮ የሚያካሂዱትን ዳኝነት፣ ፍርድ ወይም ሌላ ነገር አያካሂዱም። በዝምታ ነው የሚያሳልፉት። ተቆጥበው ጥቂት ቃላት በመናገር ነው የሚያሳልፉት። ጾም ጸሎቱ እጅግ በጣም የሚያስደምም ነው። በእንዲህ በከፍተኛ ያለፈውን እለፈን የመጪውን ተመቸን በሚል ለህዝቡ እየጸለዩ ጾሙን የሚፈቱ ዕለት ሳይበሉ ውለው ማለት ነው። የሚፈቱ ዕለት ሰፈተ ቄጣላ ያካሂዳሉ። የቡራኬ ቄጣላ። ቄጣላውን እነሱ ባርከው ነው የሚጀምሩት። ሰፈተ ቄጣላ የሚባል የቡራኬ ቄጣላ አለ። ይህን የቡራኬ ቄጣላ ያካሄዱና በሉ እንግዲህ በሰላም በአንድነት በህብር በክብር በዓሉን አክብሩ ብለው ባርከው ይፈቅዳሉ። እነሱ በእንዲህ ባርከው ከፈቀዱ በኋላ የሚቀጥለው አዲቻ ቄጣላ ነው። እውነተኛው ቄጣላ፣ ትክክለኛው ቄጣላ ይቀጥላል። ይሄ እውነተኛው ቄጣላ፣ አዲቻው ቄጣላ በገበያ ቀናት ሁሉ ፍቼ እስከሚደርስ ድረስ በገበያ ቀናት ሁሉ ይካሄዳል። በየገበያው በቄጣላ ከዛ እንግዲህ ከአዲቻው ቄጣላ እየተካሄደ ዕለተ ፍቼ እስኪመጣ የሚከወነው ሌላው አይቀሬ ጉዳይ፣ አይታለፌ ጉዳይ አራራ ካራ እርቀ ሰላም ማውረድ ነው። ባህሉን በዓለም ካስመዘገቡ ታላቅ ቅርስ ከተባለለት ነገር ሲዳማ ኮንግራጁሌሽን፣ የቀደምት አባቶች ታላቅ እውቀት የታጨቀበት ባህል እንዳላችሁ ተረድተናል። አብረናችሁ የምናከብረው የምንጠብቀው ይሆናል ብሎ ዩኔስኮ የጻፈው ወደ አማርኛ የተረጎምኩት ነው። ይሄ አራራ ካራ እርቀ ሰላም ማውረድ በጣም በሚገርም ሁኔታ ነው። እርቀ ሰላም ሳይወርድ ዘመን አይለወጥም። በቃ በሲዳማ ባህል አይደረጌ ነው። እርቀ ሰላም መውረድ አለበት እና እርቀ ሰላሙ
ምናልባት ሰው ገሎም ከሆነ ፍቼ ካለፈ በኋላ ያንን ማየት በሚገባ መንገድ ይታያል፣ እናየዋለን። ከኛ በላይ ከሆነ የሚያየው አካል ያየዋል። አሁን ግን በዓሉ የእርቀ ሰላም ስለሆነ አሁን በዓሉን በሰላም ለማሳለፍ ታረቅ ተብሎ ይታረቃል። ይሄ ባህሉ በቃል በኦራል ኖርማቲቭ ሩሉ ያስቀመጠው ህገ ደንብ ነው፣ አይታለፌ ነው። እርቀ ሰላም የባህሉ አንዱ ትልቁ እሴት፣ ቅቡል እሴት፣ ክቡር እሴት አራራካ ከአራራከራ ቀጥሎ ዕለተ ፍቼ ይመጣል። ዕለተ ፍቼ ሁለት አበይት ክንዋኔዎችን የያዘ ነው። የመጀመሪያው ክንዋኔ ሁሉቃ ነው። እዛ ጋር ይታያል። በእርጥብ እንጨት ቅስት ተሰርቷል። በጣም ገርሞኛል በእውነት ባህሉን ለአዲሱ ትውልድ በተገቢው መንገድ ተላልፏል። እንዴት ብትሉኝ ቄጣላ አሁን አባቶች ሲመጡ በዛ በኩል መተው ወደዛ አይደለም የሾለኩት፣ ወደዛ አይሾለክም። ወደ ፀሐይ መጥለቂያ አይሾለክም፣ ወደ ምስራቅ ነው የሚሾለከው። ሲዳማ ወደ ምስራቅ ነው የሚሾለከው። የሚገርም ነው። የራሱ ምክንያት አለው ወደ ምስራቅ የሚሾልክበት። አንደኛውና ትልቁ ምክንያት እዛ ሆኜ ጠይቄ ትልልቅ ጋናዎች፣ ጋዳላዎች፣ ቃሪቻዎች፣ ወማዎች፣ ሀይቻዎች የነገሩኝ ለምንድን ነው ወደ ሶጃቶ ምስራቅ ማለት ነው የምትሾልኩት? ለምንድን ነው ቅስቱ በሶጃቶ አቅጣጫ የሚተከለው ብዬ ጠይቄ ካሊቃ መገነው ያለው በስተ ምስራቅ ነው። አድናቆትን በማግኘት የተቀረሰ ነው በጽሁፍም እና በፍቼ ዕለት ማታ በሻፌታ በጋራ ገበታ ቡሪሰሜ ከቆጮ የተሰራ በቅቤ የራሰ ምግብ በወተት እየተበላ በጋራ ትልቅ ክዋኔ ሌሊቱን ሙሉ ከቤት ቤት እየተከደ መጀመሪያ ከታላቅ ቤት በሰፈር ውስጥ ያለ ታላቅ ሰው በታላቅነቱ ቅቡል የሆነ ሰው ቤት ይጀመርና በሁሉም ቤት እየተከደ እየተበላ ያድራል። በዛን ቀን ስጋ አይበላም። የሚገርም ነው። ስጋ ካለ ቤት አያድርም። በፊት የታረደ ከብት ካለ ስጋ ያን ቀን ስጋው ይወጣና ውጪ እንጨት ላይ ይሰቀልና እዛ እንጨት ላይ ነው የሚያድረው። ከብቱን በሰላም ማለፍ አለበት። ሲዳማ ለተፈጥሮ ያለው አመለካከት አስደናቂ ነው። በሌላ ጊዜም እንኳን ወተት በስጋ አይበላም ሲዳማ፣ እሱም በሱ አልበላም ይላል። ስጋው ወተቱ የተገኘው ከዛ ከብት ስለሆነ ኢሶ ኢሲ ዲንታይ ይላል፣ እሱም በሱ አይበላም ይላል። ስጋው ወይ ለብቻ በቡሪሰም ይበላና ወተት ጋር ግን አያምገው። እሱም በሱ ማማግ እንዴ ይሄ ከብቱ ከተበላ ወተቱ ከየት መጣ የሚል ጥያቄ ያነሳል። ይሄ ለተፈጥሮ ያለው ትልቅ አመለካከት ነው። አስገራሚ አስደማሚ አመለካከት ነው እና ሌሊቱን ከቤት ተቤት እየተከደ እንዲህ እየተበላ በጋራ ሻፌታ የጋራ ተምሳሌት የሆነበት ቅድም የተናገርኩት ሁሉ ጉዳይ ይሄ ነው። ምን ያደርጋሉ? ቀጣዩ የጨንበላላ ክዋኔ ነው። ጨንበላላ ወደ 4 ክዋኔ ይዟል። አሁን ላጠቃልን ነው። 4 ክዋኔዎችን ይዟል። የጨንበላላ ዕለት ጠዋት አንዱና የመጀመሪያው ክዋኔ በየቤቱ ትናንት በተበላበት ሻፌታ ውሃ ይጨመራል። አይታጠብም። ሻፌታ ውሃ ይጨመራል። ውሃ ተጨምሮ አባትየው ያንን ውሃ በእጁ በጣቶቹ ይነካና ግንባሩን ያስነካል። የልጆቹንም የሚስቱንም የሁሉንም ያስነካል። ምን ማለት ነው? ይህን የጋራ ህይወት አዝልቅልን። የሚገርመው ተምሳሌታዊ ድርጊቱ ይህን የጋራ ህይወት አዝልቅልን። ሻፌታ ባዶ ሻፌታ ላይ ውሃ ተጨምሮ ትላንት የተበላበት ወዝናው እንዳለ የቡሪሰሜው ሽታው ምኑ እንዳለ ነው። ያን ውሃ ነው አንስቶ ግንባር የሚነካው። ይሄ ትልቅ መልእክት አለው። በጨንበላላ ዕለት አይደረገ ነገሮች አሉ በርካታ።
መሬት አይታረስም፣ እንጨት አይሰበርም፣ ዛፍ አይቆረጥም፣ ከብት ጀርባ አይመታም፣ ሕፃናት አይመቱም፣ አይሰደም፣ እንደውም አይላኩም፣ መልእክትም አይላኩም። ከቤት ቤት እየሄዱ ጨምበላላ ኢሌ ቤቱ ባለቤት እያለች ከቤት ቤት እየሄዱ ቡሪሰሜ በወተት እየበሉ እየጠጡ ቅቤ እየቀቡ እየመረቋቸው እነሱም እየመረቁ ከቤት ቤት እየሄዱ ይውላሉ። የአዲሱ ትውልድ ቀን ነው፣ የተፈጥሮም ጭምር። አባወራው ሌላው ክዋኔ አባወራው ለዚህ ቀን ማሳው ውስጥ ያሳደገውን ሳር ካለው ከብቶቹን ወስዶ ውስጥ ከቶ ዜማውን ለብሶ ጎንፋውን ለብሶ እያገደ እሱ እዛ ይውላል። ልጆች አያግዱ፣ እሱ ነው የሚያግደው። እና ምንድን ነው ከብት ጀርባ አይመታም። ተፈጥሮ መሬት ክቡር ነው፣ አትክልቱ ክቡር ነው፣ ሕፃናቱ ክቡር ናቸው። ተፈጥሮ በሙሉ ክቡር ነው። አዲሱ ዘመን የሰው ብቻ አይደለም የተፈጥሮም ጭምር ነው። ይሄ ነው ዩኔስኮንም ያስገመመው። ይሄ ነው ቅቡል እሴት ያሰኘው የሲዳማ ጨምበላላ። ከጨምበላላ ቀጥሎ ያለው እሴት ፍቺ ፉሎ የሚባለው። ፍቺ ፉሎ ፍቼን በጋራ በሰፊ አደባባይ በጉድማ ላይ በጋራ ማክበር ነው። ይሄ ፍቺ ፉሎ በርካታ ክዋኔዎችን የያዘ ነው። ቄጠላ አለ፣ ፋሮ አለ፣ ጉግስ አለ፣ ፈረስ ግልቢያ አለ፣ የፈረስ ግልቢያዎች አሉ። በዚህ በፍቺ ፉሎ ላይ ሙሽሮች ሁሉ ቤት ውስጥ ተሞሽረው የቆዩ ሁሉ የሙሽርነታቸው ጊዜ ያበቃል። ተሞሽረው ይወጣል። ታጅበው በአማቶቻቸው ታጅበው በርካታ ሙሽሮች ይታያል በአካባቢ እና በእንዲህ በፍቺ ፉሎ ከተከበረ በኋላ የመጨረሻው 11ኛው ክዋኔ ክፍቼ ማሳረጊያ ነው። በየቤቱ አባወራው ሌሎች ሰዎችን ሳይጠራ ራሱ በቡሪሰሜ በወተት ፍቼ ጄጂ ለዘላለም ኑሪ እየተበላም ጄጂ ይባላል። ይሄን ማሳረጊያ ስርዓት ልክ እንደ ዳግማይ ተንሳይ ክፍቼ የሚባል ስርዓት ይካሄዳል። ይሄ በነባራዊ ባህል ውስጥ ያለ የአከባበር ሂደት፣ የአከባበር አተገባበር፣ የአከባበር ክዋኔ፣ የአከባበር እሴት ነው እና ስለ ፍቼ ይሄን ያህል ካልኩኝ ጊዜ ላለመውሰድ ካላንደር ሲስተሙን አጠር አድርጌ ላመላክት። ሲዳማ ጊዜ ቅድም ጠቅሼ እንደላቅም ከማይክሮ ሰከንድ እስከ ሚሌኒየም ነው ጊዜ። ከዛ ውጭ የለም በዓለም ላይ። ከማይክሮ ሰከንድ እስከ ሚሌኒየም ነው ጊዜ። እዛ ውስጥ ዲኬድ፣ ሴንቸሪ የሚል ነገር አለ። ሲዳማ ሴንቸሪ፣ ዲኬድን፣ ማይክሮ ሰከንድን ይቆጥራል። ማጋነን መፍጠር አይደለም። ከሴንቸሪ ዘመን የምንለው ነው። ኢራ ይባላል በእንግሊዝኛው። ኢራን እንዴት ይቆጥራል? ሲዳማ ዘመኑን ከፈጣሪ ዘመን ይጀምራል። ካሊቂ ወረው ይላል። ካሊቂ ወረው ከፈጣሪ ዘመን ፈጣሪ ፍጥሩን ፈጥሮ አብሮ ይኖር ነበር እሱ እየመራ። የሰው ልጅ እብሪቱ ጥጋቡ ናረና ፈጣሪን ሲያስቆጣው ፈጣሪ እኔ እሄዳለሁ ሲል ለማጥናን ትሄዳለህ የፈጠርከን አንተ ነህ አሉት አባቶች። ለእውነት ጥያቸው ሄዳለሁ አለና እውነትን አስቀምጦ ሄደ። ከዛ የእውነት ዘመን መጣ። ሀላሉ ወሪዳይ ካሊቂ ወሪድ ከእውነት ከፈጣሪ ዘመን የእውነት ዘመን መጣ። እውነት ተቆጣ። ፊዚካል ቦዲ ነበር ነው የሚሉት እውነት። እኔ በጣም ይገርመኛል። አሁን እውነትን ተቆጣ። ሰው ጥጋብ እብሪት እየበዛ ሲሄድ እኔም እሄዳለሁ አለ።
ወዴት? ወደ ፈጣሪ ወደ አምላክ ወደ መገኖ። ለምን እናንተ ጥፋት ያበዛችሁ? ለማን ጥለህን? ለአባቶች። በአባቶች ይደሩ፣ እውነትን አባቶች ያስጠብቁ ያስከብሩ። አንው ወሪዳ የአባቶች ዘመን መጣ። በአባቶች ዘመን ውስጥ አባቶች የመገኑን ሀላሌ የእግዚአብሔርን እውነት የእግዚአብሔርን ሀላሌንና መገኑን እየጠፉ ሀላሉ መገኑ ነው። እውነት የእግዚአብሔር ነው። እግዚአብሔር እውነት ነው። መገኑ ሀላሉ እግዚአብሔር እውነት ነው ብሎ ነው የሚያምነው ሲዳማ እና አባቶች ሀላሌን ይዘው እውነትን ይዘው ሀላሌ መገኑ ሀላሌት እውነት ነው። ይሄ ነገር የእግዚአብሔር እውነት ነው እየተባለ ነው የሚጠየቀው። ዳኝነትም ሲካሄድ በእንዲህ ሲያስተዳድሩ ሀዮሌዎች መጡ። ጥበበ ነገር አፍላቂዎች መጡ። ራሽናል ቲንከርስ ሎጂሽያንስ መጡ። ሎጂክስ እውነት አይደለም ወይ የሚል ነገር አመጡ። እውነት ነው አሉና ተቀበሉ አባቶች። ሀዮና ሀላሌ ዲፎኪፋንታ ያሉና ሁለቱን አንድ አደረጉት። አሁን ሀዮም እውነት ነው፣ ሀላሌም እውነት ነው። ሀላሌ የመገኖ ሀዮ ሀላሌ ፋሻ ነው። ሀዮ ሀላሉ ቆትቴ ሀዮ ማስቴ ሀላሉ ነው ኢሊሻ ነው የሚል ብያኔዎችን አብረው አስቀመጡና ተቀበሉ። ሀዮሌዎች የአባቶችን ዘመን ወሰዱና ዘመነ ሀዮሌ መጣ። በሀዮሌ መተዳደር መጣ። ሀዮሌዎችን ፉራ መጣ፣ ፈጀቻቸው። ዘመነ ፉራ መጣ። ላሳጥርና ከዛ በኋላ የልዋ ስርዓት አለ። 5 ልዋዎች አሉ። ፉላሳ፣ ዋዋሳ፣ ሂርቦራ፣ ሞጊሳ፣ ደራራ እያንዳንዳቸው 8 ዓመት አላቸው። 8ቱ ዓመት እንደ ዲኬድ ይቆጠራል። 40 ዓመት እንደ ሰንቸሪ 8ቱ ዞሮ በ5 ጊዜ 8 40 ነው እንደ ሰንቸሪ ይቆጠራል። ከዋናው አርስቴ መውጣት ይሆንብኛል። በጣም በጸጥታ በጣም በመደመም እያዳመጣችሁ ስለነበረ ከልብ አመሰግናለሁ። ዘመኑ የሰላም የአንድነት የእድገት ይሁንልን። እጅግ በጣም አመሰግናለሁ። በጣም አስደናቂ ነው። በጣም አስደናቂ ጭብጨባው እንዳያባራ ለ10 ሰከንድ ያክል ቦታቸውን እስኪይዙ ድረስ ስለሺ ስለ አንድ ሳይሆን እውነት ስለሺ ናቸው። የኢትዮጵያ ባህል የኢትዮጵያን ትውፊት ስናነሳ እንደዚህ ንዝር የሚያደርግ ስሜት ውስጥ መኖራችን አይቀርም እና ከፍ ያለ ክብር እንድትሰጡልኝ በጣም እናመሰግናለን። ይሁንና ባልጆማናንቴ ከላስልሽ ነው ያስነጋናንቴ በጣም ድንቅ ነው። ወደ ቦታችሁ ተመለሱልን። አቶ ስለሺ ወርቅነህ ክንዶትን ቁርጥማት አይንካው